ማክስ ዶማን በእንግሊዝ ፕሪሚየር ሊግ ታሪክ አዲስ ክብረ ወሰን አስመዝግበዋል። ትናንት አርሰናል ማንቸስተር ሲቲና ቦርንማውዝ አቻ መውጣታቸውን ተከትሎ የእንግሊዝ ሻምፒዮን መሆኑ ይታወሳል። በዚህም ምክንያት ማክስ ዶማን በ16 ዓመት ከ139 ቀን የእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆን በዕድሜ ትንሹ ተጫዋች ተብሎ በታሪክ የተመዘገበበትን ታምር መስራት ችሏል። ማክስ ዶማን በዘንድሮው ውድድር ዓመት በተለይ ከኤቨርተን ጋር አርሰናል በነበረው ጨዋታ ላይ በመጨረሻ ደቂቃ ተቀይሮ ገብቶ ውጤት የተቀየረበት እንቅስቃሴ ከአእምሮ የማይለይና የማይጠፋ ነው። ይህ ባለምርጥ ተሰጥኦ ተጫዋች በቀጣይ ዓመታቶች በአርሰናልና በእንግሊዝ ፕሪሚየር ሊግ እጅጉን ጎልቶ እንደሚታይ ይጠበቃል እና ማክስ ዶማን ከአርሰናል ቡድን ጋር ብዙ ጨዋታዎችን ማድረጉን ወይም ደግሞ ከ5 በላይ ጨዋታዎች ላይ መሳተፉን ተከትሎ የሜዳሊያ ሽልማቱ ላይ የሚሳተፍ ሲሆን በእንግሊዝ ፕሪሚየር ሊግ ታሪክ በትንሽ ዕድሜው የእንግሊዝ ፕሪሚየር ሊግ ዋንጫ በማንሳት አዲስ ታሪክ ሰርቷል። 16 ዓመት ከ139 ቀን ማክስ ዶማን አስገራሚ ነው። በዚህ ዕድሜ ዋንጫ ያነሳ አንድም ተጫዋች በታሪክ የለም። አሰልጣኝ ሚኬል አርቴታ ደግሞ ከጆዜ ሞሪኒዮ ቀጥሎ በዕድሜ ትንሹ የእንግሊዝ ፕሪሚየር ሊግ ዋንጫ ያነሱ አሰልጣኝ መሆናቸው የተረጋገጠበት ሂደትን ተመልክተናል ማለት እንችላለን። ዶማን ቀጣዩ ሜሲ፣ ቀጣዩ ሮናልዶ፣ ቀጣዩ ኔይማር እየተባለ እየተወደሰ እየተረነቀ የሚገኘው ማክስ ዶማን ገና የእግር ኳስ ሕይወቱን በጅማሮ ላይ አዲስ ታሪክ መስራት ችሏል። የፕሪሚየር ሊጉ የምንጊዜም በዕድሜ ትንሹ ዋንጫ ያነሳ ተጫዋች የሚልን ክብርን መጎናጸፍ ችሏል። ሀሳብ ስጡ። እንዴት እያከበራችሁ ነው? ደስታውን የአርሰናል ደጋፊዎች አሁንም እንኳን ደስ አላችሁ ማለታችን እንቀጥላለን። መልካም ቀን እንዲሆንላችሁ እንመኛለን። ዶማንን ኮንግራ በሉት። መልካም ቀን ይመቻችሁ።